ስማ የብዙ ድርጊቶች አባት ነኝ። እንድቤ ነው በድንጋይ ነው ያለቀ። አይኔ ሊጠፋ ነበር። ይሄ 4 እና 9 የተዘፈነው እኔ ሱቅ በር ላይ ነው። እኔ የሰራሁት ሪንግ ነው። ቢዩት ብራንድ ቦንዳ ይላል ከጀርባው። የጫማ ቤት ነው። ቶርሽን ጫማ ነው የሚሸጠው። ጓደኞቼ፣ እህቶቼ፣ ቤተሰቦቼ 4 5 ሪል ስቴት አላቸው። ውጭ ሀገር ነው የሚኖሩት ወላ ሁሉ። እኔ ግን በዱርዬነት ዓለም ላይ ስላሳለፍኩኝ ማለት ነው ስቲል ቶርሽን ነው የሚሸጠው። ስማ በአግባቡ ትምህርቴን ተምሬያለሁ። እስከ ዶክትሬት ድረስ ደርሻለሁ። ግን የትኛውም ህይወት እንዳልጠቀመኝ ነው የምነግርህ። ማረሚያ ቤት ከቅሊንጦ እስከ ቃሊቲ እስከ ሸዋሮቢት 11 ክፍለ ከተማ ላይ አዲስ አበባ ላይ ተሰራያለሁ። ወደ 14 ክስ ተሰጥቶኛል በህይወት ዘመኔ። ነፍስ ማጥፋት፣ ግድያ፣ የኃይሌ ጋርመንትን ልጅ ራሱ ለመግደል ሞክራል ተብዬ ታስሬያለሁ። አልጠቀመኝም አባዬ። እና ስፓቴን ሁለተኛው ስፓቴ አራብሳ ጨርቆስ አደባባይ ወደ ኡራኤል መሄጃ የመጀመሪያ ዞሮ መመለሻ ላይ ይሄንኑ አሁን የምታዩትን ሪንግ እና ባስኬትቦል እዛ ትሰቅላለች። ኑ እዛ ጋር በጣም ብዙ ዱርዬ ነው ያለው። ለመሰለ የዱርዬዎች አባት ስለሆንኩኝ። ስማ የአራዳ ልጅ ማለት ምን ማለት እንደሆነ ታውቃለህ? አባትና እናት ናቸው አራዳዎች አንተን ለዚህ ያበቁ እንጂ አንተ አይደለህ አራዳ። ትክክል። አራዳ ልጅ ማለት ወላጆቹ እንጂ ልጅየው አይደለም። አንተ ምንድነው የምትባለው? ማረሚያ ቤት ያሉ ልጆች ምን እንደሚሉ ታውቃለህ? አራዶች ነን ይላል። የአራዳ ልጅ ነን ይላል። አራዳው ውጪ ነው ያለው ወይንስ የታሰረው? ጓደኞቼ አብዛኛዎቹ በዛ ላይፍ ያለፍኩት በዝርፊያ ላይፍ ላይ ያለፍኳቸው ጓደኞቼ እንዳለ 18 ዓመት 15 ዓመት ተፈርዶባቸው አሁን ገና 5 እና 6 ዓመት ዳገት ይቀራቸዋል። ዱባይ ላይ ሄደው ሁሉ የታሰሩዋል። ኳታር ላይ ታሰሩዋል። ስማ እኔ ህይወቴን መቀየር ነበረብኝ ግን አልቀየርኩም። አሁን ግን እግዚአብሔር ይመስገን መካሪ ለመሆን በቅቻለሁ። የምትሰማኝ ከሆነ ስማኝ። የእርድና ቋንቋ እንደዚህ ከሆነ በአፍንጫዬ ይውጣ። ትክክል። እድል ቢሰጠኝና ጊዜ ወደ ኋላ ቢቆጥርልኝ ኖሮ እኔ በእርድና ላይ ባላለፍኩ ነበር፣ ፓራ በነበር ነበር። ጭንቅላቴ ነው በፍንከት ያበደ ነው። ሐሙስ ትኩል ትዝ የሚላችሁ ከሆነ ወሎ ሰፈር አይቤክስ ትዝ የሚላችሁ ከሆነ አርብ ኖቭል ወሎ ሰፈር 24 ገርጂ 23 ቀበሌ ቆሌ ክፍለ ከተማ ያሸበርን ቆንጆ ድርጊቶች ነበርን። ትንሽ ከፍ ስንል ደግሞ ቆንጆ ሌባ ግሩፕ ጋር ተቀላቅዬ አዲስ አበባን በክፍለ ከተማ ደረጃ ማሸበር ቆንጆ ድርጊት ነበር። ብር እንደዚህ ክለብ ላይ ምረጭ ነበርኩ። በጣም ታዋቂ ነኝ። በጣም ጎበዝ ነኝ። ሳይሆን ዲያስፖራ መስላለሁ። ቆንጆ ድርጊት ነበርኩ። ነገር ግን እርድና ማለት ከሄድክበት መንገድ መመለስ መቻል ነው እንጂ በዛው መቀጠል አይደለም። ትክክል። አዳምጠኛለህ? አራዳ ኮንክ እና ልምከርህ፣ ፍቅር ላስተምርህ። አራዳ ፍቅር ነው። አዲስ አበባ ልጅ ፍቅር ነው እንጂ በግሩፕ የሚጣላ አይደለም። ለማንኛውም አዝናለሁ። የአዲስ አበባ ልጆች እንዳለ ፌል አድርገን ወድቀን እንዳለ የገጠር ልጅና የክፍለ ሀገር ልጆች ናቸው መጥተው አዲስ አበባ ላይ ከኛ የተሻለ መኪና፣ ከኛ የተሻለ ቤት፣ ከኛ የተሻለ ላይፍን የሚኖሩት። እኛ ሀገር ሁሉ ጊዜ ቁልቁል ነን። የአዲስ አበባ ልጅ እስቲ ምን ያለው አለ እስቲ ንገረኝ። በጣት የሚቆጠር ነው እንጂ አብዛኛው በስደት ላይ ነው ያለው። እኛ ግን አሁንም መሀል ዳር ብለን እንጣላለን። ማረሚያ ቤት ውስጥ ራሱ አለ። ሸዋሮቢት መሀል ዳር፣ ቃሊቲ መሀል ዳር፣ ዞን 3 ዞን 6 መሀል ዳር እያሉ የሚፈታፈቱት ጓደኛዬ ወገቡን ተሰብሮ ከጣራ ላይ ጥለውት ሽባ ሆኗል። 18 ዓመት ፍርደኛ ዞን 3 አሁን አባ ኮራግ ነው ምናምን ገብቷል። ፍረዱ እንግዲህ። ይሄ ነው እርድና ማለት። መጨረሻ ላይ መብሰልህ አይቀርም። እስከበሰልክ ድረስ የዛን ጊዜ ቆጫል፣ ያሳለፍከው ጊዜ ቆጫል። እኔ በጣም ነው የምሰስበው። አሁን የብዙዎች አባት ነኝ፣ የብዙ ዱርዬ አባት ነኝ። ብዙ መካሪ ነው መጥተው የሚማከሩት ከኔ ጋር ምን ብናደርግ ይሻላል። ለብዙዎች እርዳታ እሰጣለሁ። ኑ እስቲ እንመካከል። የአራዳ ልጆች አራዳ ከሆናችሁ ኑ እስቲ እንመካከል፣ ነገሮችን እናስተካከል። ልርዳችሁንም ባቅም በእውቀት ልርዳችሁ፣ ገንዘብ ባይኖረኝ በፍቅር ላሳያችሁ ፍቅር ማን ማለት እንደሆነ። ይሄን የምታዩ ሰዎች የምትሉትን በሉ እስቲ።
ምን ይባላል ገሴ ምን ይባላል እንግዲህ ብሎ ጨርሶታል። ሁሌ የምንጮኸው እንደዚህ አይነት መካሪ ፈጣሪ ያሳጣን ነው። የሚመክረን አተን እኮ ነው። እንደውም ትልቁም እኮ የተነሳ በቲክቶክ መንደር ላይ ሶሻል ሚዲያ ላይ ዊጥ ማለት ነው ባህሉ። የእርድናችን ጥግ ታቶ ተሰርተን በየቦታው መንዘላዘል ነው ስራችን አይደል እንዴ? የኛ እርድና እኮ ታየ። እርድናችን ታይቷል። እናቴን ብር ቢኖረኝ ወርቅ ላይ ነው ማስተኛት፣ ወርቅ አልጋ ላይ ነው ማስተኛት እንላለን። ነገር ግን ከቤት ውስጥ ስንወጣ ይሄ ግም ካልሲያችንን ማጠባቀቶን ጭራሽ ደግሞ የበላንበትን ሳናጥብ ነው የምንወጣው። የኛ እርድናማ እኮ ታየን። ሲጋራችንን እዚች ጋር ሸጥ እናደርጋለን። ከጀርባ በፌስታል ጫታችንን ጎናችን ላይ እንሰካለን። ዛሬ ይቀወጥለታል ፈታ ነው የሚባለው። ስራውን ማን ሊሰራልን? ወንድም አለም አባትህ እዛ ከዱር አራዊት ጋር እየተጋፋ ሌሊቱን ጥበቃ እየሰራ እናትህ በዚህ በኩል ደግሞ በሌሊት እየወጣች እንጨት እየደቀመች መንገድ እየጠረገች ታስተምርሃለች። ለዛውም የመንግስት ትምህርት ቤት ገንዘብ ስለሌለ ሆድህን እየሞሉልህ ደብተርም ገዝተውልህ ደብተር ተገዝቶልህ ልብስ ሞልተው ምግብ አብልተው እናትና አባቶቻችንን ማስቀየም ስንቱ ምንገላምጥ በአይናችን ጩቤ የምንወጋ ሰዎች ነን። ይኸውልህ በዚህ ጊዜ ገንዘብ ለመያዝ ካቀለ መሆን አለብህ። ማሰብ ካላሰብክ ገንዘብ አይመጣም። ሱሪህን ዝቅ ስላደረግ፣ ፀጉርህን ስላሳደግ፣ ስለፈረስክና ድሬት ስለተሰራ ወይም ደግሞ የእርድና ቋንቋዎችን ጠብጠብ ስላደረግ ዝግንግ ምክትክ እያልክ ሰውን ስላደናገርክ ወንድም አለም ነገ ከነገ ወዲያ ኑሮ በሴንጢ ቂጥህን ስትወጋልህ የዛን ሰዓት ድህነት ዊልቸሩ ነው የሚቀበልህ።